በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦ ድንግል አኮ በፍትወተ ደነስ ዘተጸነስኪ አላ በሩካቤ ዘበሕግ መሐና ወኢያቄም ተወለድኪ። ውድ የተከበራችሁና የተወደዳችሁ የናርዶስ ሚዲያ ቤተሰቦች እንደምን ሰነበታችሁ? እንኳን ለማምላክ ለወላዲት አምላክ ለበዓለ ጽንሰቷ በሰላም አደረሰን አደረሳችሁ። ውድ የተከበራችሁና የተወደዳችሁ የእግዚአብሔር ቤተሰቦች ሊቁ አባ ሕርያቆስ ስለ እመቤታችን ስለ ቅድስት ድንግል ማርያም ጽንሰትና የልደት ጉዳይ ሲናገር አሁን ባልኩላችሁ ኃይለ ቃል መሰረት በደንብ አድርጎ እመቤታችን ቅድስት ድንግል ማርያም እንግዲህ ከንጹህ የጋብቻ ሰንሰለት እንደተገኘች በደንብ አድርጎ ይናገርላታል። ውድ እግዚአብሔር ቤተሰቦች እመቤታችን ቅድስት ድንግል ማርያም እንደሚታወቀው ነሐሴ 7 ቀን ጽንሰቷ ነው። ለኦርቶዶክሳውያን ብርሃንን የፈነደቀች፣ እውነተኛውን መብልና እውነተኛውን መጠጥ ያስገኘች፣ ያዘኑ የተደሰቱባት፣ ያጡ ያገኙባት፣ ያዘኑ የተጽናኑባት፣ ርስት ያጡ ርስታቸው የተመለሰባት፣ አንገታቸውን የደፉ አንገታቸው ቀና ቀና ያለበት፣ ሊቃውንት በምስጢሯና በነገረ ጥበቧ የተደሰቱባት የተመሰጡባት፣ ሐዋርያት የሰበኳት፣ ነቢያት በትንቢት መነጽር ያዩት የዓለም ስዕለት እመቤታችን ቅድስት ድንግል ማርያም ነሐሴ 7 ቀን ጽንሰቷ ነው። እንደሚታወቀው እንግዲህ ሐናና ኢያቄም በሚኖሩበት ዘመን ልደው ተቸግረው ይኖሩ እንደነበረ መጽሐፍ ላይ እንረዳለን እና ሐና ኢያቄምም ከዕለታት በአንድ ቀን እንደው ታሪኩን አጠር ላድርግላችሁና ጸሎት ይጸልዩ ነበር። በብሉይ ኪዳን እንደሚታወቀው መካን የሆኑ ሰዎች ሲጸልዩ በኃጢአት ምክንያት ነው የመከኑት ብለው ሰዎቹ የሚያገቡትን መስዋዕት አይቀበሉላቸውም ነበረ እና እንግዲህ በዚህ ምክንያት በጣም ሲጨነቁ ይኖሩ ነበረ። የእግዚአብሔር ቤተሰቦች ምንም ነገር ማጣት በጣም ከባድ፣ ሁሉንም ነገር ሙሉ አድርጎ ቢሰጥም እግዚአብሔር ለማይጠቀምበት አይጠቀምበትም። ለሚጠቀምበት ግን ሁሉም ነገር ሲኖር በጣም ጥሩ፣ ማጣት በጣም ከባድ ነው። ከዚያውም ላይ ደግሞ ልጅ ማጣት ይከብዳል። ምክንያቱም ቢወድቅ የሚነሳበት፣ ቢሰበር የሚጠገንበት፣ ቢያረጅ የሚጠባበት ልጅ ነው። ልጅ ከሌለ አንድ ሰው ሊከብደው ይችላል ህይወት እና እንግዲህ በቅዱስ ጋብቻ የሚኖሩ ሐናና ኢያቄም እንደሚታወቀው ልጅ አጥተው አዝነው ተክዘው ይኖሩ እንደነበረና አብዝተው ይጸልዩ እንደነበረ እንረዳለን። ከዕለታት በአንድ ቀን ግን ሐናም ኢያቄምም ጸሎት ይጸልያል። ተመሳሳይ የሆነ ጸሎት ይጸልያል። ለሁለቱም እግዚአብሔር ራእይ ከበትሩ ላይ እሱ ይዛት ከነበረች በትር ላይ አብባ አፍርታ ፍጥረት ሁሉ ሲመገባት ያያል። ሐና ደግሞ ሲያስታጥቋት ታያለች። ጥሩ መቀነት፣ በሀገራችን ባህል እንደሚታወቀው ሴቶች መቀነት ይታጠቃሉ እና እርሷን የወርቅ መቀነት ሲያስታጥቋት አይታለች። ከዚህ በኋላ ሐና ለኢያቄም ሂደው ተገናኝተው ትነግረዋለች። እርሱም ደግሞ ለእርሷ ይነግራታል። ግን በዕለቱ ልጅ እንደሚወልዱ እያወቁ በመፈክረ ሕልም ተነግሯቸው መውለድ እንደሚችሉ እያወቁ ሩካቤ ሥጋ ግን አላደረጉም። አንድ የሚደንቅ እንዲህ ነው ያሉ። ለዘካርያስና ለኤልሳቤጥ የነገረ መልአክ፣ ለአዳምና ለሔዋን የነገረ መልአክ እኛ ልጅ እንድንወልድ ከፈቀደ መልአኩን ልኮ ይነግረናል። በጣም የሚያስገርም ታሪክ። መልአኩን ልኮ እስከሚነግራቸው ድረስ ለ7 ቀናት ሐናና ኢያቄም ሩካቤ ሥጋ አላደረጉም። ለዚህ ነው ድንግል አኮ በፍትወተ ደነስ ዘተጸነስኪ አላ በሩካቤ ዘበሕግ መሐና ወኢያቄም ተወለድኪ። ድንግል ሆይ ሌሎች ሴቶች በኃጢአት እንደሚወልዱት አይደለም የወለድሽው፣ ንጹሕ ቅዱስ ሆነ ብቻ ሐናና ኢያቄም ተወለድሽ ብሎ መናገራት ሊቁ
እግዚአብሔር ሰዎች ነሐሴ ቀን ሱባኤውን ጀመሩ። 27 ቀን ሱባኤያቸውን ሲጨርሱ መልአኩ ቅዱስ ገብርኤል ያደረገው ችን ቅድስት ድንግል ማርያም እስክነሱ ማለት ነው። በዚህ ዕለት እመቤታችን ቅድስት ድንግል ማርያም የተጸነሰችበት ዕለት ነው። በዚህ ዕለት እመቤታችን ተጸንሳለች። ውድ እግዚአብሔር ቤተሰቦች እመቤታችን ቅድስት ድንግል ማርያም እንደሚታወቀው ያዘነ የተጽናናባት ነው። ብዙዎች ስንቅ ሳይዙ ስሟን ስንቅ አድርገው መጓዝ ችለዋል። ብዙዎች ማለት ሐናና ኢያቄም ማነው አዳምና ሔዋን የተነሱባት እመቤታችን ቅድስት ዓለም በሙሉ የተደሰተባት ፍሬ ሕይወት ጌታን የፈልፈለ ሕይወት መገኛ የሆነች እመቤታችን ቅድስት ማርያም የዓለምን ብርሃን የወለደች የብርሃን እናቱ እመቤታችን ቅድስት ድንግል ማርያም ታውቃላችሁ። በተቸገራችሁ ጊዜ ልክ የሆነ የምትወዱት ሰው በችግራችሁ ጊዜ ሲገኝላችሁ የበለጠ እንደምትወዱት እመቤታችን ቅድስት ድንግል ማርያም ለተቸገረው ዓለም ተስፋ አድርጓት ሰንቋት ቢኖርም በመወለዷ ግን በጣም ብዙዎች ደስ ብሏቸዋል። እና ሊቁ ሕርያቆስ ምን ይላታል? ከንጹሕ ጋብቻ ከሐናና ከኢያቄም ተገኘሽ እንጂ ሌሎቹ እንደተወለዱበት እንደዚህ አይነት አይደለም ያንቺ መወለድ፣ ከንጹሕ ጋብቻ እንደተገኘች እመቤታችን ቅድስት ድንግል ማርያም ያስረዳል። ሁለት ታሪክ እንረዳለን እዚህ ላይ። የመጀመሪያው አጥተው በሰው ዘንድ ተጠልተው ተገፍተው ሰዎቹ እየተመኩባቸው ይኖሩባቸው የነበሩ ሰዎች እግዚአብሔር እንዳስደሰታቸው ነቀፌታቸውን እንዳስወገደ እግዚአብሔር ደራሽ እንደሆነ። ለዚህ ነው ወገኖቻችን ልታዝኑ አይገባችሁ፣ ልትጨነቁ አይገባችሁ። እግዚአብሔር ይደርሳል። አንዳንድ ሰዎች እግዚአብሔር የማይደርስ እየመሰላቸው ብዙ ነገር ያደርጋሉ። አንዳንድ ሰዎች እግዚአብሔር የማይመጣ እየመሰላቸው ብዙ ነገር ይላሉ። አንዳንድ ሰዎች እግዚአብሔር ታሪክ ቀያሪ እንደሆነ እያወቁ ታሪክ የማይቀይር እየመሰላቸው ብዙ ነገር ሲያደርጉ እናያለን። ግን እግዚአብሔር ታሪክ ይቀይራል። የሐናና የኢያቄምን ታሪክ ስናነሳ እግዚአብሔር ታሪክ ቀያሪ እንደሆነ ነው። እግዚአብሔር ታሪክን እንደሚቀይር ምንድን ያለች ወተለአለ ቀርኔ በአምላኬ ወመድኃኔ ቀንዴ ከፍ ከፍ አለ ያለች ሐናና ሳሙኤል ወዳ መስሏችን ዝቅ አድርገዋት ስለነበር፣ ገፍተዋት ስለነበር፣ ጠልተዋት ስለነበረ ነው። እና ሐናና ኢያቄም ታሪክ ላይ የምንረዳው በምክንያታቸው ይኖራል። እግዚአብሔር ግን እንግዲህ አቆይቶ ሲሰጥ እግዚአብሔር ያለ ምክንያት አለ። አንዳንድ ጊዜ አትቸኩሉ። እግዚአብሔር አቆይቶ ሲያመጣው ለዚህ እኮ ነው የሀገራችን ሰው ምን ይላል መሰላችሁ? አሁን ወተት ብዙ ጊዜ ተገፍቶ ነው ቅቤ የሚገኘው እና ከተገፋ ወተት ብዙ ነገር ይገኛል። ከተገፋ ሰው ብዙ ነገር ይገኛል። ወዳጆች እግዚአብሔር ሊያዘገየው ይችላል፣ ጊዜው ስላልሆነ ነው ብላችሁ ዝም በሉ። ሐናና ኢያቄም በሰዓቱ ጊዜው ስላልነበረ ነው እንጂ የዓለም ሁሉ ደስታ የሆነች እመቤታችንን መውለድ ይችለዋል። ሁለተኛ ታሪክ የምንረዳው ደግሞ ለዓለም ደስታ የሆነች እመቤታችን ቅድስት ድንግል ማርያም በንጽህና በቅድስና እንደተወለደች እንረዳለን። ዓለም በሙሉ እንደተደሰተባት። አንዳንድ ጊዜ ከንጹህ ጋብቻ የሚገኙ ነገሮች፣ ከንጹህ ሰዎች የሚገኙ ነገሮች ለዓለም የሚተርፉ ናቸው። ለግለሰብ ብቻ አይደለም። የማህበር የሚሆኑ ነገሮች ይወለዳሉ። ለማህበር የሚጠቅሙ ነገሮች፣ አሁን ለሀገር የሚጠቅም ሰው ይወለዳል። ለግል ብቻ አይደለም። እና አንዳንድ ሰዎች ሀገርን የሚወልዱ ሰዎች አሉ። አንዳንድ ሰዎች የብዙ ህዝብን ምጥ የሚወልዱት ሰዎች አሉ። አንዳንድ ሰዎች የብዙ ህዝብ ሀገር የሚለውጡ ሰዎች አሉ። እግዚአብሔር አቆይቶ ሲያመጥ የብዙውን ሀዘን ሊያስወግድ እንደሆነ መረዳት። አንዳንድ ሰዎች የሆነ ሰዓት ላይ ብቅ ይሉና ብዙውን ማብላት ማጣት ይጀምራሉ። ለምን ነው ታውቃላችሁ? እግዚአብሔር አቆይቶ የሚሰጣቸው ለብዙ አባት ለማድረግ ሌላ አይደለም። የተቸገሩት በተቸገሩ ጊዜ እንዲበሉ እንዲጠጡ እግዚአብሔር ከተቸገሩት መካከል ከችግር በኋላ ሀብታም ያደርጋል። ስለዚህ ከሐናና ከኢያቄም የምንረዳው ይህ ነው። እንኳን ተወለድሽልን፣ እንኳን ተጸነስሽልን ለማለት አደረሳችሁ። ይህንን ቪዲዮ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ለሁሉም አዳርሱት። ሰላም እግዚአብሔር ይብዛላችሁ።